ሰላም ጤና ይስጥልኝ። እንዴት ናቸው? ደህና ናችሁ ወይ? እግዚአብሔር ይመስገን ሰላም ነኝ። እንኳን በሰላም መጣችሁ እያለሁ ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ። ዛሬ እንግዲህ ይዤላችሁ የመጣሁት ይኸው ሻውርማ አሰራር ነው። ስሙን በደንብ ላስተካክለው እንጂ በጣም ጣፋጭ እኮ ምግብ ነው እና እዚህ ጋር ሽንኩርት በነገራችን ላይ ታዘገጃጀሁት በኋላ ነው ቪዲዮ ትዝ ያለኝ ከታትፊ ምናምን ከጨራረስኩ በኋላ ማለት ነው። እዚህ ጋር ደግሞ ሽንኩርቱ ትንሽ በዛ ብሎብኛል። ያው ቢሆንም ግን ይጣፍጣል እንደዚህ ሽንኩርት በዛ ሲል ማለት ነው። ግን ትንሽ በዛ ብሎብኛል። ኤኒዌይ በማንኛውም ቆንጆ ስለሆነ ሽንኩርት ችግር የለውም። እዚህ ጋር ደግሞ ዝብዳ ነው የተጠቀምኩት። በአማርኛ ስሙን አላውቀውም። እንግዲህ ታውቁታላችሁ እናንተ እዛ የአረብ ሀገር ያላችሁ። በአማርኛ ስሙን ስለማላውቀው ነው። ዘይት አልተጠቀምኩም፣ እሱን ነው የተጠቀምኩት። በዚህ በጣም ቆንጆ ነው። ጣዕም ለየት ያለ ጣዕም ይሰጠዋል እና እንደዛ አድርገን አማሰል ነው። ያው ሽንኩርቱ ትንሽ በዛ ብሏል፣ ግን ችግር የለውም። በነገራችን ላይ እኔ ለልጆቹ ነበር እንደዚህ ያዘጋጀውላቸው ማለት ነው። ለሁለት ልጆች ነው፣ ግን ሽንኩርቱ በጣም በዛ። ዶሮውን ትንሽ ነው ያደረኩት፣ ምክንያቱም ለሁለት ስለሆነ ማለት ነው። እና ግን እንደዛ ነበር እላችኋለሁ ቤተሰብ። በዛው አጋጣሚ ማለት ነው ቤተሰብ ለምንድን ነው ግን ላይክ የማታደርጉልኝ? እውነት እኔ ቻናሌ ብዙም እየታየ አይደለም። በዛሬ ደግሞ በብዛት የማየው ኮሜንት ነው። እኛም ቪዲዮ እንደዚህ ሳይ ላይክ ራሱ ወጥቼ አድርጋለሁ እንዴ ብዬ ወጥቼ እንደገና እገባለሁ እና ፕሌስ ላይክ እያደረጋችሁ እውነት እኔ ኮሜንቱ ሳይሆን ላይክ ማለት ነው። ምክንያቱም የላይክ አለው ብሎ ቢያንስ ዩቲዩብ ሼር አድርገዋል። የኔ ደግሞ ቪዲዮ እየታየልኝ አይደለም ማለት አሁን ታውቃላችሁ ቪዲዮ እንዴት አድርገን እንደምንሰራ ያለውን ነገር። ግን ቢያንስ እንኳን ላይክ ብታደርጉልኝ ትንሽ እንኳን እንደዚህ እይታ እንኳን ያን ያህል ማለት እኔ እሱ ሼር ያደርግልኛል ማለት አሁን ላይ በጣም ከባድ ነው። እንደማያደርግልኝ አውቃለሁ ግን ቢያንስ እንኳን የተወሰነ እንኳን እንዲታይልኝ ብዬ ነው ለማለት ነው። እዚህ ጋር እንግዲህ በስሏል እንደምታዩት። ወይ እንግዲህ የሽንኩርቱን ነገር አትዩት። ኧረ ወይኔ! እና ይሄን ነበር እንደዚህ ማሰል ላደረግ ነው። መጀመሪያ ግን ሽንኩርቱን ነበረ ማድረግ የነበረብኝ። ከዛም በኋላ ነበረ ዶሮ። ያው የችኮላ ስራ ሲሆን እንደዚህ ነው በቃ። ግን በጣም ቀላል ነው። ያን ያህል ብዙም አያስቸግርም። እንደዚህ በተለይ ስራ ምናምን ሲኖር ያኔ ቀለል ያለ ምግብ ስለሆነ ስላችሁ ላሰራር ማለት ነው። ያን ያህል አይከብድም። እዚህ ጋ ደግሞ ቅመማ ቅመም ቤት ያለውን ቤት ያፈራውን ጨመር አደረኩበት። ከዛ እንደዚህ ተማስሉታላችሁ። ከዛ ወደፊትማ በቃ ካሜራማን ነው የምሆነው። እንደዚህ ካሜራ መቅረጽ ምናምን በጣም ነው የምወደው። ግን እያሳመረ እየቀረጽኩ ነው እያልኩ ሳይሆን የሆነ ካሜራማን ምናምን መሆን በጣም ነው ደስ የሚለኝ። እና ደግሞ ፎቶ ማንሳት ነው በጣም ነው ደስ የሚለኝ። እንደዚህ መቅረጽ ምናምን ደስ ይላል እኮ። ያው ግን የሚያስቅ ነገር ካለ ግን ትቼው ነው የሚሄደው። ማለት እንደዚህ የሚያስቅ ነገርና የሚያስለቅስ ነገር ካለ በተለይ ማለት ነው ኧረ እኛ አልሆንም ለዚህ ምክንያቱም ሲያለቅሱ አብሬ ስለማለቅስ ትቼው ነው እንትን የምለው ቀረጻውን የማለቅሰው ማለት ነው። ሳቅም ከሆነ እንደዛው እና በዚህ መልኩ ጨረሰን። እዚህ ጋር ደግሞ ጨው ጨመርኩበት። ያው እንደምታዩት እንግዲህ ጨረስን። ወደ መጨረሻው አካባቢ እየሄድን ነው። በነገራችን ላይ አያቆይም ሽንኩርቱ ብዙ መብሰል የለበትም። ዶሮውም እንደዛው የተወሰነ እንደዚህ እንደ ጥብስ አይደለም፣ ጠበስ ከተደረገ በቂ ነው።
ልክ እንደዚህ እናደርገውና እንደምታዩት አያምርም? ሲያምር እኔ ራሱ አሁን እየራበኝ ነው እናንተ ሳየው ማለት ነው። የቆይቼ ነበር ኤዲት ምናምን ያደረኩት ለዛ እኮ ነው። እዚህ ጋር ደግሞ ሶስ ማለት ነው ከቸፕና ሜዮኔዝ የተቀላቀለ ማለት ነው የተዘጋጀ ስለሆነ እኔ ለዛ ነው። እናንተ ግን ካቸፕ ከዛ ሜዮኔዝ ታደርጉበታላችሁ፣ አብራችሁ ትቀላቅላላችሁ። የሚያቃጥል ነገር ከፈለጋችሁ ትጨምሩበታላችሁ። የኔ ግን ልጆች ስለሆነ ለዚያ ነው። ከዛን በዚህ መልኩ እንደምታዩት አዘጋጀው። እዚህ ጋር ደግሞ ጅቡና ጨምሬበታለሁ። ያው ጅቡና እንግዲህ ያስፈልጋል ለየት ያለ ጣዕም ይሰጠዋልና ጨምሮበት ከዛን እንደዚህ ተቀላልኩት። ይቅርታ እንግዲህ ጓንት አልለበስኩም፣ በጣም ይቅርታ፣ ግን መለበስ ነበረበት እና በዚህ መልኩ ጠቀለልኩት እላችኋለሁ። አያምርም? ከጠቀለልኩት በኋላ መጥበሻ ላይ ትንሽ ዘይት አድርጉበታላችሁ ከስር እንዳይዝ ማለት ነው። ካደረጋችሁ በኋላ ከዛን ቀስ እያላችሁ እሳቱን ቀንሳችሁ እሳቱን በጣም ተጨመራችሁበት በአንድ ሆኖ ማለት የሚቃጠለው ጥቁር ነው ባንድ የሚለውና እሳቱን ቀነስ አድርጋችሁ እያገለባበጣችሁ ታበስሉታላችሁ ማለት ነውና በምታዩት መልክ እንደዚህ ያማረ ሻወርማ ይሆንላችኋል ማለት ነው። እንደምትመለከቱት በጣም ቆንጆ ነው። ያው እኛ ወደነው በልተናል እና ሰርታችሁ ሞክሩት። በጣም ቆንጆ በጣም ጣፋጭ ነው። ሌላ ደግሞ ድንቹን ስጠብስ አላሳየኋቸውም፣ አልተመቸኝም ነበረ ለመቅረጽ። ከሻወርማ ጋር እንግዲህ ድንች ያስፈልጋል፣ ምክንያቱም ያባላልስ ድንች ራሱ ማለት ነው። እና የዛሬ እንግዲህ ይሄ ነበረ፣ ሰርታችሁ ሞክሩት። በሌላ ቪዲዮ ደግሞ እስከምንገናኝ ያው እንግዲህ መልካም የስራ ሳምንት ይሆንልን እላለሁ። እንደተለመደው እንግዲህ ነግራችኋለሁ። ላይክ እያደረጋችሁ ፕሌስ ላይክ እያደረጋችሁ፣ ኧረ ተው ተው፣ ምን ላድርግሽ ላይክ እንድታደርጉልኝ። እኔ ቪዲዮን ስታዩ ላስታውሳችሁ፣ ላይኩን ተጫኑት ልበላችሁ። እግዚአብሔርን የገራ ግብት ብሎኛል ማለት ነው። በዛ ላይ ደግሞ ላይክ ስለሌለ ነው መሰለኝ ማለት ነው የምሰራው ቪዲዮ ማለት ነው። ምንም እየታየልኝ አይደለም። ታውቃላችሁ እናንተ እንደዚህ ሰርታችሁ ማለት ነው ቪዲዮ ሳይታይ ሲቀር እንዴት አይነት ስሜት እንደሚሰማችሁ ማለት ነው። ለማንኛውም በሌላ ቪዲዮ እስከምንገናኝ ድረስ ቻው። የዛሬ ምሳችን እንግዲህ ይህን ይመስል ነበረ ማለት ነው። ቻው ወዳጆች።